አንዷን ነርስ የመጥለፍ ፍቅር ነበር ግን አንድም የህክምና ቃል አላውቅም ኖ ሜዳሊያ ወርድ በቃ ሜዲካል ሞባይል ያው ነው ዶክተር አንድ ሁለት ቃል አትልቅብኝ አንድ ቃል እነግርሃለሁ እሺ ልብ ብለህ አድምጠኝ እሺ ቃሉን ግን አልደግምልህም ችግር የለም እኔ የአሳ ሚራክል ነው ያለኝ ዶክተር ሚሞሪ ሜሪ አትበል ዝም ብለህ ተኛ ቅርታ ዶክተር ንገረኝ ልጄ ሃይፖተርሚያ ሃይፖ ምን አንድ ረጅም ቃል ስላወቀ በቃ ዶክተር የሆነ መሰለው ለጉንፋኑም ለቲቪው አንቲባዮቲክ እያዘዙ በቃ ዶክተር የሆኑ ይመስላቸዋል ሟች የተጻፈ ኑዛዜ ያስፈልጋል ያልኩ ለምን እንደሆነ ገባ ፈጣሪ በታምሩ ነው ያተረፈ ፍጭት አርጋ ሄዳስ ቢሆን ነው አንተንም ያ ግዙፍ ሰው በፌስታል ለቃቅሞ እንዲያርገው ሊሰጡኛል ነበር እሺ ፍጭት ከአስፋልት ጋር እንድልጥፍ አርጋ ቢሆንስ ነው አንተ ቆይ ልትጠይቀኝ ነው ልታስፈራረኝ የመጣው ይቅርታ ናቲማ በቃ እንኳን ማርያም ማረችን ሌላ ጊዜ የሆነ አሪፍ ነገር ይዤ መጥቼ እጠይቃለሁ ቻው እባክሽ ወይ አልሞተ እንደ ታሰረው ሻልጋ ላይ ተኝቶ ይነጫነጭብኛል ብላምቢ ጠጣምቢ ኧረ እኔ አሁንስ በጣም ነው የመረረኝ ምን ማለትሽ ነው እንዲህ ባማረብኝማ ሰዓት ቆንጆ ሸበላውን በመኪና ይዤ ሽር እያልኩ መዝናናት ስችል እሱን በማስታመም ልሰቃይ እንዴ እሱስ ልክ ነሽ ጥፋተኛዋ እኔ ነኝ ቡላው አጥሜቱ ጨጨብሳው ገንፎው ቂንጬው ይሄን ሁሉ በቂቤ እየሰራው እያመጣ የእሱ ነገር በጠግናለሁ ሰው አፉን ነው ስድብ ብቻውን አልሰራው ታዲያስ ኧረ ታባቱ አንዱ ሸበላ ፈልግና እያበላው ገቡን ጠግኝ ህይወቴን አስጠግናለሁ ኖ አንቺን የመሰለች ወጣት ፌስታል መያዝ ይገባታል ወይ ምን አይነት ምን ላድርግ ብለህ ነው እዚህ አንድ ጎረቤቴ ታሞ ተኝቶ ምግብ ይዤለት መጥቼ ሐኪሙ ከኦፕራሲዮን በፊት መብላት አይችልም አለኝ ጥፋቱ እኮ ያንቺ ነው ምን እንደ ኦፕራሲዮን የማይደረግ ሰው ባልጠፋበት ሀገር ፌስታል እዚህ ድረስ አፌ ቁርጥ ይበልልኝ እኔ ጌታ ላቅምስ ቆንጆ ቅንጬ ነው እንዴት ነው ዋው በእናትህ ማን ነው ይሄንን ሙያ ያስተማረኝ ይቅርታ አድርግልኝ የዚህ አይነት ምግብ በህይወቴ ሙሉ ቀምሼ አላውቅም በእውነት በቃ ቃላት መምረጥ ራሱ ያጥረኛል ህልም ነው የሚለው የኔ ጌታ አንተ እኮ ጠፍተህ ነው ስሰቃይ የከረምኩት ለምን ታዲያ ካፍቴሪያ ሄደን በደንብ አላጎርስህም ሰላም መቼም እኔን የመሰለች ቆርጣ ፌስታል ይዤ ስዞር ብውል አንተም ደስ አይልህም
ወይዘሪት ሳራ የኮንዶሚኒየሙ ሊቀመንበር ነኝ። የማናገርሽ ጉዳይ አለኝ አንዴ። ጋሽ ምንዳይ ማንነቱን አውቃለሁ። ወይዘሪት ሳራ የኮንዶሚኒየሙን የጋራ ሰላም በማደፍረስ እንዲሁም የጓድ ጥበቃ ቡድኑን ወርሃዊ ክፍያ ባለመፈጸምና በየጊዜው የሚመጡ ጀሌዎችሽ የግቢው በር ላይ የሚፈጥሩት ቡራ ከረዩ የጥበቃ ሁሉና አደጋ ላይ በመጣል የማህበራችንን መተዳደሪያ ደንብ አንቀጽ 3.7 እና አንቀጽ 6.8ን በመጣስ ከዚህ በፊት ማስጠንቀቂያ የተሰጠሽ እንደነበረ ይታወቃል። ጋሽ ምንዳይ ክፍያውን ለመፈጸም ሄጂ በተጨማሪም ተከራይ ሆኖ ደባል በተደጋጋሚ በማስገባት በማን አለብኝነትና በእብሪት ግቢውን እየበጠበጥሽ እንደሆነ ባደረግነው ምርመራዊ ኢንቨስቲጌሽን ደርሰንበታል። ኧረ ጋሽ ምንዳይ በመሆኑም በቀጣዩ የኮሚቴ ስብሰባ ላይ ተገኝተሽ የቀረበብሽን ክስና ስሞታ እንድታስተባቢና መልስ እንድትሰጪ ይህ ደብዳቤ ተልኮልሻል። በኮሚቴው ስብሰባ ላይ የማትገኝ ከሆነ አከራይሽን ደውለን እንደ አሮጌ ዕቃ አውጥታ እንድትወረውርሽ እንደምናደርግ በትህትና እንገልጻለን። በሰላምታ ጋር ጋሽ ምንዳይ በመጀመሪያ እኔ ደባል አላስገባውም። አብሮ አደግ ጓደኛዬ ናት። ብቻዬን ስለሚደብረኝ ሩሜት ፈልጌ ነው። ቆይ ሩሜት ነው ያልሽኝ? ጓደኛሽ ያቺ ደርባባዋ ጠይሟ ንፋስ ከግራ ወደ ቀኝ የሚያላጋት እሷ ናት እንዴ? ታዲያ እንደዛ አትይኝም እንዴ? እንኳን ደስ ያለሽ። አመሰግናለሁ ጋሽ ምንዳይ። እንኳን በሰላም ወደ ቤትሽ መጣች። ቀልበቢስ ነኝ። እኔ እኮ ብዙም እንትን የምለው ነገር የለኝም። እሷ ናት። እኔ እኮ ባለፈው የመጣች ጊዜ ከዚች ወሮ በላ ወመኔ ጓደኛ ጋር እንዴት ልትሆኝ ቻልሽ ብዬ ስጠይቃት እቺ መካሪ ያጣች ጓደኛዬን ህይወቷን ለማቃናት ነው የመጣሁት አትለኝም? እንደዛ አለች? አዎ። አንቺ ቀልበቢስ ጥሩ ጓደኛሽ ናት፣ ሸጋ ናት። የምትልሽን አዳምጪ። እሺ እሺ። በይ እንግዲህ የኮንዶሚኒየም ኮሚቴ ሊቀመንበር ስልጣኔን ተጠቅሜ ይሄን ክስ አመሰግናለሁ ጋሽ ምንዳይ። አዎ አየሽ፣ ከእንግዲህ ምንም አይነት መካሪ የለኝም ማለት አትችይም። ለመሆኑ ደህና መጣች? እዚህ ነው ያለችው? እስቲ ሰላም ልበላት። አይ ጎረቤታችንን ገጭተው ሆስፒታል ልጠይቀው ሄዳለች። እኔ አፈር በበላው እንዴ ዘነጋሁት እንዴ! ይሄ ጦሰኛ የአውደ ዓመቱ ቀን ጣልቃ የገባባት እሷ ላይ ነው ለካ። እንዴት ናት አሁን? ደህና ናት። መቼም ድንጋጤውን አትችለውም። ሞተብኝ ብላ እኮ ስትነፋረቅ ነበር። ኧረ ደህና ናት። ይሄ ጦሰኛ ቀለሙን ቤት ሲያጨማልቅ ይውላል። ከቤቱ ሲወጣ የትራፊክ ሕግ እንኳን እንዳለ ያውቅ። ምንድነው የሚያንቋለው? የመኪና መንገድ ላይ የመኪና ፓርኪንጉን ሲያቋርጥ ነው የገጨችው። ቢሆንስ የእግረኛ መንገድ ጠብቆ አይሄድም እንዴ? ይሄ የጦስ ዶሮ ምን ማድረግ ይቻላል? ሄጄ ልጠይቀው። ጋሽ ምንዳይ ወዴት ነው? በቃ አንቺ እጅ ላይ የሚበላ ነገር ካየሽ ፈገግታ በፈገግታ ነው። ኧረ አይደለም፣ ታች ያለውን ካፌ ከነቃው ተከራይቼ በጣም ደስ ብሎኝ ነው። ኧረ ቆይ ለመሆኑ አንቺ ከዚህ በፊት የካፍቴሪያ ልምዱ ነበረሽ እንዴ? ያው ቦሌ ትልቅ ካፌ ነበረኝ። ልገምት አክስሮሽ ዘካሹ ጋሽ ምንዳይ እንዴት ታወቁ? ምክንያቱም ጥናትና ምርምሮች እንደሚያሳዩት ከሆነ አንቺን የሚያህል ትልቅ ሰው ትልቅ ካፌ ከከፈተ ስለሚያከስር ነዋ። እንደውም አንድ ሚስጥር ልንገሩት፣ በአሁን ጊዜ ትንሽ ካፌ መክፈት ነው የሚያዋጣው። በተለይ ሳድሰውማ ሌላ ታሪክ ነው። ኮንዶሚኒየም ስር ካፌ መክፈት ማለት በረሃ ላይ ቀዝቃዛ ውሃ እንደመሸጥ ነው። ምንጭ ጠቅሷል? ይሄን ያለሽ እኔ ልገምት፣ ይሄን ያለሽ ያከራየሽ ነው እንዴ? ከሹ እንዴ? ቆይ እንዴት ታወቁ? ቤቱ ተብሎ ወና ሆኖ የሚከራይለት ሲያጣ ጊዜ ኮንዶሚኒየም ስር ካፍቴሪያ መክፈት በረሃ ላይ ቀዝቃዛ ውሃ እንደመሸጥ ነው በል ስላልኩት። ዝም ብለው ሙዝ አልሰጥሽም ብለው አይሉ?
በጣም ባጭሩ የሚያልቅ አይመስልም ነበር። ሳርዬ መቼ ሆስፒታል ሄድኩኝ? ስራ ፍለጋ ሲቪ ሳስገባ ነው ያልኩት። እኔ ደግሞ ሆስፒታል መስለሽኝ የግቢው ከባድ ባለስልጣን ፈልጎሽ መቶ ሆስፒታል ነች አልኩት። ማነው ደግሞ የግቢው ከባድ ባለስልጣን? ረሳሽው እንዴ? ያ እንኳን ተከራይተሽ ነው እንዴ ሲልሽ መካሪ አጣች ጓደኛዬን ለመምከርና አብሬያት ለመኖራችሁ ነው። እኔ ግን ሳሪ ሶይ የሚያወራው ነገር ማብቂያ የለውም። እንዴት ልቤን እንደመጠጠው። እንኳን ወደ ኮንዶሚኒየማችን በሰላም መጣሽ። እኔ እንደውም መጀመሪያ ወደ ግቢ መግባቱን ሲያከብደው ሊቀመንበር አድርገው ሲሾሙት ኮንዶሚኒየሙ ስር የተቀበረ ወርቅ ወይም ነዳጅ አለ፣ ዋናው ስራ እሱ መጠበቅ ነው ያሉት ነበር የመሰለኝ። እባክሽ ቀልዱን ታዩ። ሊከሰኝ መቱን አንቺ እንዳለሽ ስነግረው እንዴት እንደተደሰተ ስላላየሽው ነው። አውጭ ለማንኛውም ጠበቃ አድርገሽ ያሽው። ምናልባት ነዳጁን ያወጣው ቀን ኮንዶሚኒየሙን ይገዛውና ለብቻሽ ያኖርሽ ይሆናል። ያኔ የምትገጪውም ሰው አይኖርም። ቆይ ይሄን ያህል ግን ምን ቢልሽ ነው? ታየው አይደለም ምን አስቸኮለሽ? ሳርጅ በእናትሽ ሐኪም ቤት አብርሽኝ እንሂድ። እናቴን ጠይቀው። ያሾፍሽ ነው? ምን አጣው ብዬ ነው ደግሞ ሆስፒታል ሄጄ የምተራመሰው? ለመጽደቅ እንዳትይ ለኔ ጽድቅም ሁነኔም በምድር ነው። ለኔ ለጓደኛ ስቲቭ ቴጅስ ለኔ ለጓደኛሽ እያልሽ ልታስማሚኛት ሞክሪሽ። ላንቺ ብዬ ስንት ወንዶች አመጣው ግን አልተጠቀምሽባቸውም። ኃላፊነት ይጨርሻል። እሺ ቆይ ምን ባረግ ነው የምትስማሚው? ምንም አልሽ ምንም አልስማማ። ሳርጆ ከህይወት አጋሮችሽ ውስጥ አንድ ተዘናግተሽ የረሳሽው ነገር አለ አይመስልሽም? ኢንቨስተር፣ ኮንትራክተር፣ ዲያስፖራ፣ ነጋዴ፣ ሌላው ቢቀር ሹፌር አለኝ። ምን ነገር እንደው ቆንጆ ዶክተር። እንደዚህ ስትክለፈለፊ አንድ ቀን መታመምሽ አይቀርም። አንተ ጦሰኛ አሽሙንዳይ ተሳስተው ነው የመጡት ወይስ ሊጠይቁኝ ነው? ቀለም ከማጨማለቅ ውጪ ስራ የሌለህ ኑረህ አለመጥቀም ሳያንስ ለሰው ጦስ ትሆናለህ። በእናትህ ሊጠይቁኝ ነው ሊጎነትሉኝ ነው የመጡት? ምንድን ነው ያዝኩት? ሙዝ። ትክክል። አየህ እኔ አንተን ለመጠየቅ በመጣ ኖሮ የሚይዘው ሙዝ ሳይሆን ዱባ ነበር። ዱባ? ለምን? አናትህ ላይ ጥዬ ጭንቅላትህ ላይ ይሄ እንደምትቀላቀለው ቀለማ አብስትራክት ምናምን እንደምትለው አምቦጫ አርቄ ቢያንስ ለሰው እዳ እንዳትሆን ውለታ ሰራልህ ነበር። እዛኔም ሆዴ ላይ ረግጠውት ምንም አልሆንኩ። በዱባ ይሆናል ብለው ነው እንደ ቅጣት ምቱ ነበር ይመጣልህ። ስማ ያቺ ምስኪን ልጅ የት ነው ያለችው? የትኛዋ ምስኪን ልጅ ትለኛለህ እንዴ? እዚህ ግቢ ውስጥ ያላችሁ ጋጦጥና ወመኔ ብቻ ናችሁ ያላችሁት። ስትክለፈለፍ ጦስ የሆንክባት ልጅ ናታ። ሀዊን ነው እንዴ? እሷ እንኳን ዛሬ አልመጣችም። ምን አይነት ለደህና ነገር ምክንያት ማትሆን ከንቱ ፍጡር ነህ። ጋሽሙንዳይ ሙዙን ይዘውት ነው እንደሚሄዱት? ወይ የኔ ነገር ዝንጉ እኮ ነኝ። ዝንጉ ነኝ። ጋሽሙንዳይ እችንም ረስተዋታል። ዝንጉ ነኝ እኮ። ከውበትሽ ጋር የሚሄድ ትክክለኛ መኪና ማለት ይሄ ነው። ጀርመኖች እቺን መርሴዲስ ሲሰሩ ምን እንዳሉ ታውቂያለሽ? ምን አሉ? እነሆ እኛ መርሴዲስን ሰርተናል፣ ተናኘም ትገዛዋለች፣ ቤቢሹም ከጎኗ ቁጭ አድርጋ ዓለሟን ትቀጫለች። አንተ ልጅ ግን ተጫዋች ነህ። መቼ አሳየሁሽና? ለመሆኑ መኪና ውስጥ ተጫውተሽ ታውቂያለሽ? ምን ጨዋታ? እንዴ
በል ቶሎ ጊዜ ያቃጥለናል። ሀይ ናቲ፣ እንዴት ነህ? ተሻለ? ኤክስ ሰርች ነበር። አሁን ቅርጼን ቀይሬ ኢትዮጵያ ትቅደም እያልኩት የደርግ ባለስልጣን ነበርክ እንዴ? እኔ ግን ሳይክ የኦሎምፒክ ችቦ ከፍ አድርገህ የዜተኛክ ነው የምትመስለው። ነገ ትንሽ ጎንበስ በይልኝና ጸጉርሽን አያይዤልሽ ለምን መስቀል አደባባይ ድረስ ነው ተሸመጭ? ወሬ አለብህ። እኔ የምልህ ዶክተር ያልሽው አይመጣም እንዴ? ኦ ይሄ ነገር እኔ እኮ ነኝ ልጠይቅ የመጣሽ መስሎኝ ነበር። ለካ ጅሪት አደን የመጣሽው? አልመጣ ስትለኝ እኮ ኢላማ ሰጥቻለሁ። አያሽ መፍትሄ መቼ ነው ግን የገባሽ? እኮ እንደናች ከአንተ ጋር ከመተዋወቃችን ከአንድ ሳምንት በፊት። ከዛ በፊት ነበር ጦራዮች እና ፖሊስ የፈለገሽ ነው? ለምን ትያለሽ እንዴ? ከግቢ ፓርኪንግ ሳትወጪ እሱን ካገጨሽው ከጦር ኃይሎች ገርጂ እስክትደርሺ ድረስ የሀገር ህዝብ ነው እየፈጀሽ የመጣሽው። አረ በፈጣሪ ለቀቅ አድርጉኝ። እኔ ምንም አልገጨሁም። ግን እውነታችሁን ነው። ስነዳ ሙዚቃ ከፍ አድርጌ ስለሆነ የማዳምጠው ገጭቼም ቢሆን አልሰማም ነበር። አረ በቃ ተቀበል። ሙዝ በካልሽየም የበለጸገ ፍሩት ነው። አጥንቶቹ ቶሎ እንዲድኑ ከፈለግህ ሙዝ መብላት። እውነቷን ነው። የምግብ ጣዕሙ እስኪጠፋ ድረስ ሙዝ መብላት አለብን። ሄሎ ዶክተር ናቲ፣ እንዴት ነህ? ዌልካም ዶክተር። እንግዲህ ናቲ፣ ዛሬ የአንድ ሳምንት የፊዚካል ቴራፒ የምትጀምርበት ጊዜ ነው። እርሷ መታ ወደ ቴራፒ ክላስ ትወስዳለች። ኖ ዶክተር፣ እኛ እንወስደዋለን። እናንተ የህይወት ለማትረፍ ሌት ተቀን ደፋ ቀና እያላችሁ this is the least I can do please። ኦኬ ናቲ፣ ጉድ ላክ። ታንክ ዩ። እናንተን ማስቸገርኳችሁ አይደል? ኧረ እባክህ ደፋር። እኔ አንተ እንደ ቀን ስራ ልገፋ የመጣው መሰለህ እንዴ? እኔስ ዶክተሩን በማገኘው መንገድ አገኘዋለሁ። ሀዊ ግን ቴንኪዩሽ። እመነኝ ዳዲ፣ ይሄኛው ካፌ በምንም ምክንያት አያከስረኝም። ኖ ዳዲ፣ ለኬክ አምሮቴም ቢሆን እኮ ኮንትራት እንድትይዝልኝ አልፈልግም። እኔ መች ገንዘብ ስጠኝ አልኩኝ፣ ራሴ አሳድሰዋለሁ። ዱባይ ይችላል ዲሲም እንደዛው አይችልም። በቃ ባንኮክ ደርሼ ስመለስ ከባንኮክ መልስ አገኝሻለሁ። ራሻ አንድ ቀጭን ጉዳይ አለች፣ እሷ ስጨርስ ለራት ዘውዱ ተግረኛ እንዴት ነህ? ጻድቃን አይቀጣጠርም የሚባለው እውነት ነው። ጻድቃን እኮ ታዲያ ራሳቸውን እየጎዱ ፈጣሪን የሚያመሰግኑ ናቸው እንጂ እንደኔና እንዳንቺ ያገኙትን አንተ ለምን ወዴት እየሄድክ ነው? እናቴን ለመጠየቅ ወደ ሆስፒታል። ብቻ መቼም አንቺን አስከትዬ እንዳልሄድ የኢትዮጵያን ሕዝብ ግር አድርጌ ሄድኩ ነው የሚመስለው። መቼም እንሂድ እያልከኝ እምቢ እንደማልልህ ታውቃለህ ነው። ግን አንድ ችግር አለ። ምን? ከቤት ስወጣ ዋሌቴን ረስቼ ነው የወጣሁትና ለእናቴ አንዳንድ ነገር መግዛት ነበረብኝ። እኔ ጋር ለምን ችግር አለ ታዲያ? የኔ እናት እንዴት አይነት ጥሩ ሰው ነሽ! እናቴን አስታውሽ። እናቴ አትበለኝ። እናቴን አልወዳትም። እሺ፣ እኔም አልወዳትም። ያበሽኩ ዶክተር ምን ነበር ያለኝ? ነርስ ልጁ ናት ላይ ላረፈ እንዴ? አራለ ለትራፔዶ ነው። ትንሽ ጠብቁት፣ አሁን ይመለሳል። ኦኬ።
ቅድም ሳደኩ ይቅርታሽ። ኧረ ምንም ችግር የለም እንዴ እንዴ አንቺ ጥሩ ሰው ሆነሽ ነው እንጂ ብትመችኝ ስትቻል ነበር። የመጀመሪያ ቀን ሳይ ነው ጥሩ ሰው መሆንን ያወቅኩት። ቤቢ ወይ አንድ ጥያቄ ልጠይቅህ። ሁለት አድርጊ። እኔ ብዙ ነኝ? አይ ትንሽ ነሽ። እኔ ግን ስለጣፈጠኝ ያን ሁሉ ሚትቦል የበላሁት ጠርቦኛል ነበር። እናቴ ግን ጥፋተኛዋ እኔ ነኝ። ብዙ ነሽ አልኩሽ፣ ትንቢትም ተፈጸመ አለች። እዚህ በእናትሽ አታልቅሽ። አንቺ ምንም ብዙ ብትሆኝም ለብዙ ሰው መከፋፈል የሚችል ብዙ ነገር ያለች ልጅ ነሽ። እኔ ያለው አይደል እንዴ ለራሴ እንኳን መሆንም አልችል። አይዞሽ ወይ ሙዘቀበለሽ ይቅርታ አልቋል።